ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ዛሬም በእንደዚህ በጣም በሚያማምሩ በተለያዩ እቃዎች ወደ እናንተ መጥቻለሁ ማለት ነው። እቃዎቹ በጣም ነው የሚያማምሩ፣ እንደምትወዱት እርግጠኛ ነኝ። በጣም የሚያማምሩ እቃዎች ናቸው። ብዙ ይችላልላችሁ መጣው በተለይ በወተት እና ወተት በቡና እና እንትን ሻይ በወተት በጣም በቃ ላይን ከፍትፍቱ ፊቱ የሚባል ነገር አለና እቃው በተለይ ቴብል ላይ ስታስቀምጡ ወይም ጠረጴዛ ላይ ስታስቀምጡ እቃው በጣም ውበት ቢሰጥ ነገር ከሆነ ምግቡ ምንም ይሁን ብሉ ብሉ ነው የሚለውና ስለዚህ እንደዚህ አይነት እቃዎችን ማግኘት ከፈለጋችሁ ሰላም ሰላም ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደ አሁን ይሄ ደግሞ በውጭ ዓለም የተለያዩ ነገሮችን ኦቨን ውስጥ የምናስገባበት ሳህን አይነት ነው። አሁን ያለፈው ሳህኑ ማለት ነው። ስለዚህ እንደዚህ አይነት እቃዎችን ማግኘት የምትፈልጉ ኢትዮ ኮሚዲያ ቻናልን ላይክ ሰብስክራይብ በማድረግ ሁሉ ጊዜ እንደዚህ የሚያማምሩ የቤት እቃዎችን ስልክላችሁ ወደ እናንተ ይደርሳል ማለት ነው ኖቲፊኬሽኑ። ስለዚህ እንደዚህ አይነት እቃ በቤት ቁጭ ብላችሁ የምትፈልጉትን እቃ ሾት ስክሪን በማንሳት በውስጥ መስመር ተጠይቃላችሁ ማለት ነው። እንደዚህ ጽድት ያሉ በጣም የሚያማምሩ የእቃ አይነቶች ናቸው። በተለይ የድስት አይነቶች እንደዚህ አይነት ደግሞ ኦቨን ውስጥ የምናስገባ የተለያዩ ኦቨን ውስጥ የምናስገባ የኦቨን የምናስገባቸው ሳህኖች የሸክላ ሳህኖች ከዛም እንትን ኦቨኑን ማስገባትም እንችላለን፣ ጠረጴዛም ላይ ማስቀመጥ እንችላለን። ከዛም ባሻገር ደግሞ ሽንኩርትና የተለያዩ ነገር መንፈጫባቸው ነገሮች ከዛም ባሻገር ደግሞ በተለይ ለተለያዩ ዝግጅቶችና ረመዳን ታይም በተመሳሳይ ሳህን ስናቀርብ ምግቦችን ውበት ይሰጣል ላይን። እንደዚህም ደግሞ የተለያዩ ሩዝ ነክ ነገሮችን ስናስቀምጥ የምንጠቀምባቸው የሌለ እቃ የለም። በጣም የብዙ አይነት እቃ ነው ልጅላችሁ የመጣውኝ። እንደዚህም ደግሞ ይሄ ደግሞ እንደዛውም ያፈር ሳህኖች ናቸው። ስለዚህ እንደዚህ አይነት ውብ የሆኑ በጣም የሚያማምሩ እቃዎችን በኢትዮ ኮሚዲያ ቻናል ላይ ታገኛላችሁ። ኢትዮ ኮሚዲያ ቻናል ሁል ጊዜ አዳዲስ የቤት እቃዎችን ነው ይዤላችሁ የምመጣው። ውብ ነው በጣም ኳሊቲው ጥራቱ የተጠበቀ ነው። ስለዚህ እነዚህ እቃዎችን እንዴት ነው የምናገኘው የምትብላችሁ ምናልባት ጥያቄ ለምንሆንባችሁ በብዙ ቪዲዮዎች ላይ ይህንን ሀሳቤን አስቀምጫለሁ ብዬ አስባለሁ። በተለይ ደግሞ ቅርብ ጊዜ በምለቃቸው ቪዲዮዎች እንደዚህ አይነት ሀሳብ እያስቀመጥኩ ነው። ምክንያቱም አብዛኛው ጊዜ እዚህ ማስተዋወቀው እቃ ኢትዮጵያ ውስጥ እየተገኙ አይደለም። ለዛም ነው ዱባይ ነው እንትን በአብዛኛው ጊዜ የምሰራው ብዬ እየነገርኳችሁ ያለሁት። ምክንያቱም ብዙ ከስተመሮች ኢትዮጵያ ውስጥ ይሄ እቃ ይገኛል ወይ ብላችሁ ስትጠይቁኝ ኢትዮጵያ ውስጥ ደግሞ እያገኘው አይደለም። ስለዚህ አብዛኛው ቢዝነስ የምሰራው ዱባይ ውስጥ ነው። ስለዚህ ቤቱን ላይክ እና ሰብስክራይብ በማድረግ አበረታቱ። ባይ ዘ ዌይ እናንተ ጠይቁኝ ሁሉ እቃ አይደለም ኢትዮጵያ ውስጥ የሌለው አለ እቃ ኢትዮጵያ ውስጥም አሁን እነዚህ ኢትዮጵያ ውስጥ አሉ። አሁንም እነዚህም ኢትዮጵያ ውስጥ አሉ ኢትዮጵያ ውስጥ የሌሉ እቃዎች አሉ። አሁን እነዚህ ሁሉም ኢትዮጵያ ውስጥ አሉ። ግን እናንተ በውስጥ መስመር መጠየቃችሁ አይከፋም። እቃዎቹን የምትፈልጉትን እቃ ፎቶውን በማንሳት ወይም ፒክቸሩን ሹት ስክሪን በማድረግ በውስጥ መስመር ማለት በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ ያለ የዋትስአፕ ሊንክ ያለ እሱን በመጫን የምትፈልጉትን እቃ በውስጥ መስመር ላኩልኝ፣ ጠይቁኝ። እኔም ደግሞ ካለ አለላለው ከሌለ የለም ብዬ ነግራችኋለሁኝ። እንዴት እንደምንገበያይ ደግሞ ሀሳቤን በብዙ አይነት ቪዲዮ አስቀምጫለሁ። ሀሳቤ ይገባችኋል ብዬ አስባለሁ። እነዚህም ያው የኦቨን ሳህኖች ናቸው። ኦቨን ማለት የተለያዩ ለብ ነገሮች ያለ ዘይት በተለይ ዳይት የምንፈልግ ሰዎች ኦቨን የምናስገባ የሳህን አይነቶች ናቸው። እነዚህም ደግሞ በጣም የሚያማምሩ የፌርሙዝ ወይም ምንድነው የሚባለው በአረብኛ ሀራራ ነው የሚባለው እና እንደዚህ አይነት እቃዎችን በኢትዮ ኮሚዲያ ቻናል ላይ ታገኛላችሁ። ትንሽ ድክም ብሎኛል፣ ለዛ ነው ድምጼ ቀዝቀዝ ያለ ስፒከርም አልተጠቀምኩም። ስለዚህ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ ይሄ ደግሞ ስጋን በቶሎ የሚያበስል የድስት አይነት ነው። ነገር ግን ስትከፍቱት ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል ሲከፈት።
ሲከፈት ቢያንስ ለመክፈት ስታስቡ ቀደም ብላችሁ ዘግታችሁ ቀዝቀዝ ካለ በኋላ ከበረደ በኋላ ከዛ በኋላ ክዳኑ ቀስ አድርጋችሁ በሆነ ረጅም ነገር ላይ ከፍ ታደርጉና ታስተነፍሳላችሁ። ከዛ በኋላ ነው መክፈት የምትሄዱት። በትኩሱ ከፈትኩ ብላችሁ አለቀላችሁ። ፊታችሁንም ሰውነታችሁንም እስከ መሞት ድረስ የሚያደርስ ድስት ነው አሁን ያለፈው ድስት። ሀሳብ ይገባችኋል ብዬ አስባለሁኝ። እና ይሄ ድስት ስትገዙ ግን በተለይ የተለያዩ ባህል ዝግጅት ሲኖራችሁ ስጋ ቶሎ ስለማይበስል እንጨትም ስለሚፈጅ ይሄ ድስት ቢያንስ በዛ ከተባለ ከ30 ሰከንድ አይበዛም፣ ቶሎ ነው የሚያበስለው። ግን አበሳሰሉን ጠንቀቃችሁ ካላወቃችሁ አደጋ ነው። ድስት በተለይ ስትከፍቱት ስትዘጉትም ስትከፍቱትም በደንብ ካልዘጋችሁ ሊፈነዳ ይችላል። ከዛም ባሻገር ደግሞ ድስቱ ሳይበርድ ሳይቀዘቅዝ ለመክፈት ሄድኩ ብላችሁ ደግሞ ይፈነዳል። ስለዚህ ጥንቃቄ ያስፈልጋል ማለት ነው። አሁን ኢትዮጵያ ውስጥ የሌሉ እቃዎች እንደዚህ አይነት እቃዎች አብዛኛው ጊዜ እየተገኙ አይደለም። አሁን እንደዚህ አይነት እቃዎች ኢትዮጵያ ውስጥ ብዙም እየተገኙ አይደለም፣ ግን ይሄ አለ እና ነገር ግን እናንተ በውስጥ መስመር ጠይቁኝ። ያለውን እቃ አልላለሁ የሌለውን እቃ የለም ብዬ ስለምመልስላችሁ መጠየቃችሁ አይከፋም። ከዛም ባሻገር ደግሞ እናንተ የምትፈልጉትን እቃ ከዚህ ከማስተዋውቀው ቻናሌ ላይ ፎቶውን እያነሳችሁ በሆነ አጋጣሚ የሆነ ጋር ስትሄዱ እናንተ የምትፈልጉትን እቃ ታገኛላችሁ። እና አንዳንድ ጊዜ እንትን የምትፈልጉትን እቃ ሁሉ እቃ እንደዚህ እንትኑን ክፍት ሆኖ ስለማይቀመጥ የትኛውም ትልልቅ ሾፒንጎች ካርቶን ውስጥ ነው የሚቀመጡ። ስለዚህ ሻጩን ይሄ እቃ አለው ብላችሁ ስትጠይቁ ወይም አለ ይላል ወይም የለም ይላል። ነገር ግን እናንተ በሆነ አጋጣሚ የምትፈልጉትን እቃ አንዳንዱን እቃ ነው የምታሟሉት እንጂ ባንዴ እናንተ የምትፈልጉትን እቃ ላሟላ ብትሉ ለእናንተም ጥሩ አይደለም፣ ደግሞ ያ እቃም አይገኝም ቶሎ። እነዚህ ደግሞ በጣም የሚያማምሩ የእቃ አይነቶች ናቸው። እቃዎቹ በጣም ጽድት ያሉ በጣም የሚያማምሩ የእቃ አይነቶች ናቸው። እንደምትወዱት ተስፋ አደርጋለሁ። ኢትዮ ኮሚዲያ ቻናልን ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። እናንተ አትጎዱም፣ እንደኔ ግን ይጠቅመኛል። ደጋግ ኢትዮጵያኖችና ኤርትራውያኖች ቤቱን ባርኩት። ቢያንስ ስትባርኩት ደግሞ ቢያንስ ከ3 ደቂቃ ለማየት ሞክሩ። ደጋግ ቤተሰቦቼ እስከ 3 ደቂቃ ለማየት ሞክሩ። ቻናሌ ሰዓት የሚሰጠኝ። ስለዚህ እንደዚህ አይነት እቃ ደግሞ ሁሉ ጊዜ ጽድት ያለ እቃዎችን ከፈለጋችሁ ደግሞ የደውል ምልክቷን ማጥቆራችሁን እንዳትረሱ። የደውል ምልክት ማለት ኖቲፊኬሽን አለበት። የአውራ ምልክት ጣቷንም ስታጠቁራት ኦን ኖቲፊኬሽንም ስታጠቁራት ሁሉ ጊዜ አዳዲስ ቪዲዮ ፖስት ወደ እናንተ ሜሴጅ ይመጣላችኋል፣ ኖቲፊኬሽን ይደርስላችኋል ማለት ነው። ስለዚህ ዛሬ የነበረኝ ቆይታ ይህን ይመስላል። በጣም የሚያማምሩ የቤት እቃዎችን ነው ይዤላችሁ መጣሁኝ። እንደምትወዱት ተስፋ አደርጋለሁ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንደዚህ አይነት ጽድት ያለ እቃዎችን በኢትዮ ኮሚዲያ ቻናል ላይ ታገኛላችሁ። ኢትዮ ኮሚዲያ ቻናል ፊቸሪቲ ያው ከዚህ በፊትም በቪዲዮ ላይ አስቀምጫለሁ። ብዙ የምንዝናናበት የምንስቅበት፣ በስራ የደከመውን አይምሮ የምናፍታታበት የምንዝናናበት፣ ብዙ አዳዲስ ነገሮች የምናቀርብበት። ነገር ግን አሁን ያለውበት ሁኔታ ብዙ ምቹ አይደለም። ስለዚህ አሁን ባለውበት ታይም እንደዚህ ስራ ነው መስራት የምችለው። ለወደፊት ደግሞ እናንተ የምትፈልጉትን እቃ ይዤላችሁ መጣ ይሆናል። ኢትዮጵያም ደግሞ ለወደፊት ደግሞ በሰፊው ከዚህ ወደ ኢትዮጵያም ጀምራለሁ የሚል እቅድ አለ። መላክ ማምጣትና መውሰድ፣ መሄድና መምጣት እንደዛ አይነት ሀሳብም አለኝ። እግዚአብሔር ይረዳኛል ብዬ አስባለሁ። ስለዚህ እናንተ ስታበረታቱኝ እንደዛውም ስለወጥ ሳድግ ነው እንደዚህ አይነት ሰፊ ስራዎችን የምሰራው። ምክንያቱም ኢትዮጵያ ውስጥ አሁን ግን ትኬቱ አሪፍ ነው። ከዚህ በፊት በጣም ትኬት ኦቨር ወጥቶ ነበር፣ ያኔ ነው ያቆምኩት መመላለስ። ነገር ግን ለወደፊት አስቤያለሁኝ። እናንተ ስታበረታቱኝ ስታሳደጉኝ ቻናሌ በደንብ ፌመስ ሲሆን ቫናር ሲወጣ ስራዬንም በሰፊው ከዚህ የምፈልገው እቃ ወደ ኢትዮጵያ ይዤ እገባለሁኝ። ከኢትዮጵያ ደግሞ ወደዚህ ይዤ እመጣለሁኝ እና ደገፍ አድርጉኝ። አለማንኳችሁም ግን ሰብስክራይብ አድርጉኝ። ቢያንስ ቻናሌን እስከ 3 ደቂቃ ማየት ሞክሩት። ደጋግ ሰዎች ያው ስልካችሁን ቪዲዮ ወደ እናንተ ሲደርስ ስልካችሁን ከፍታችሁ እናንተ ተውት፣ ወይም እያያችሁ ያው አንዳንዴም ከዚህ ውስጥ የምትፈልጉትን እቃ ፎቶን እያነሳችሁ አስቀምጡት። በሆነ አጋጣሚ የሆነ ጋር ስትሄዱ ትገዙታላችሁ ወይም ከኔ ማዘዝ ትችላላችሁ ማለት ነው።
ስለዚህ ዛሬ የነበረኝ ቆይታ ያንን ይመስላል። በቀጣይ ደግሞ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን በኢትዮ ኮሚዲያ ቻናል ላይ ታገኛላችሁ። የሚያማምሩ እቃዎችም ደግሞ ሁልጊዜ የምፖስተው ይሆናል። ሁልጊዜ የምፖስታቸው ቪዲዮዎች ደግሞ ተመሳሳይ አይደለም። ቪዲዮዎች ሁሉ የምለቃቸው ሁሉ ቪዲዮዎቼ ተመሳሳይ እቃ አይደለም የምለቀው። ስለዚህ ዛሬ እንደዚህ ጽድት ያለ በጣም ውብ የሆኑ የቤት እቃዎችን ነው ይዤላችሁ በጣም። በቀጣይ ደግሞ እንደዚህ ለየት ባለ በተለያየ በቤት እቃዎችን ዋው ድስቶቹ በጣም ነው የሚያምሩ። በጣም የሚያማምሩ ድስት አይነቶች ናቸው። ድስት እንደዚህ ነው፣ እንደዚህ አይነት ድስት ነው እኔ የምወደው። አልሙኒየም ድስቶችን ነው የምወደው። ያንን የሴራሚክ ድስቶች ብዙም አልወዳቸውም፣ ምክንያቱም ከዚህ በፊት ባወራው ቪዲዮ ላይ አለ። ስለዚህ እንደዚህ አይነት እቃ ደግሞ በተለይ ጠረጴዛ ላይ ለሳምቡሳ፣ ለተለያዩ ነገሮች፣ ለፍጣይር እና በተለይ ለረመዳን ጊዜ የምትፈልጉም ማዘዝ ትችላላችሁ። እንደዚህ ጥጽጽጽት ያለ ደግሞ ለብፌ ውስጥ ለማስቀመጥም እንደዛውም ደግሞ ፈታ ብላችሁ በተለይ ዝናብ ሲዘንብ ነው እኔ ምግብ ቴብሉን ላይ በጣም ምርጥ እቃ ቴብሉ ላይ አስቀምጬ ወይም ወተት በሻይ አፍልቼ ጥሩ ፎጣ ለብሼ ቲቪ ቁጭ ብሎ ማየት። ዝናብ ሲዘንብ ነው በጣም ኃይለኛ ዝናብ ዘንቦ እንትን ሲል እንደዚህ አይነት ስትት ያለ አዳዲስ እቃዎችን እንትን አውጥታችሁ ቴብል ላይ አርግታችሁ ከዛ ቤታችሁን ፏ አርግታችሁ ራሳችሁ ፏ ብላችሁ እና እንደዚህ አይነት ስሜት ያላችሁ እኔ እንደዛ ነኝ። በዝናብ ሰዓት በቃ ምን ምርጥ ሻይ በወተት ወይም ቡና በቅቤና በወተት አፍልቼ ቤቴን ጭስጥስ አድርጌ ከዛ በኋላ ቤቱን ሞቅ አድርጌ ጽድት አድርጌ ከምንም በላይ እኔ ቤቱን በደንብ ጽድት ካረኩ በኋላ ከቡና ከማፍላቴ በፊት ሲኒው የሚቀመጥበት ቦታ በደንብ አድርጌ ዲኮሬሽን ሰራለሁ፣ ዲኮሬሽን ማለት ነው። ከዛ በኋላ ቡናዬን ደግሞ ቀስ አድርጌ አፍልቼ በቃ እና እንደዚህ አይነት እቃ ደግሞ በእንደዛ አይነት ታይም ደግሞ ቴብሉ ላይ አስቀምጣችሁ ምግባችሁ በደንብ አድርጋችሁ ሰርታችሁ ስታቀርቡ በሰዓት በሉ ተጠግባላችሁ። ስለዚህ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች አንዷ ነች። አንቺ ወሬ አታብዢ ስራሽን ስሪ ያለችኝ። ያው ሶሻል ሚዲያ ላይ ብዙ አይነት ሰው አለና አመኜ ነው ስራ የምሰራው ያው ስራ። ስለዚህ አንዳንድ የምትሳደቡ ሰዎችም አላችሁ። እግዚአብሔር ለእናንተ ልቦና ይስጣችሁ። ይሄ ደግሞ በረዷማ ነገር ሮጋ ይዛችሁ ለመሄድ ቀዝቀዘር ለማድረግ የሚጠቅማችሁ ወይም የሞቀ ምግቦችን ለማስቀመጥ። ይሄ ደግሞ የቅመማ ቅመም እቃዎች ናቸው። ስለዚህ ይሄ ደግሞ በተለይ ጁስ ለመስራት እና ለውሃ መጠጣትም ይሆናል። እንደዚህ ደግሞ ጽድት ያለ የሞቀ ምግቦችን 24 ሰዓት የሚያቆይ የእቃ አይነት ነው እና እንደዚህ አይነት ውብ የሆነ ኳሊቲው ጥራቱ የተጠበቀ እቃዎችን ማግኘት ከፈለጋችሁ ኢትዮ ኮሚዲያ ቻናልን ላይክ አድርጉ። ኢትዮ ኮሚዲያ ብላችሁ ሰርች ካረጋችሁ ቻናል ይወጣል። ስለዚህ እናንተ እንደዚህ አይነት ውብ እቃዎችን ዝም ብላችሁ አታልፉም ብዬ አስባለሁኝ። ስለዚህ ቤቱን ደግሞ ሰብስክራይብ በማድረግ ባርኩት። እስከ 3 ደቂቃ ማያታችሁን እንዳትረሱ ሀደራችሁን። እስከ 3 ደቂቃ ይውልኝ ቻናሌን ደጋግ ኢትዮጵያኖችና ኤርትራኖች። ምክንያቱም ነክታችሁ ስትወጡ ቪዲዮ ነክታችሁ ስትወጡ ሰዓት እየቀነሰብኝ ነው። አንዳንድ ሰዎች እንደዚህ ስትናገር ደግሞ ደስ የማይላችሁም አላችሁ። ከይቅርታ ጋራ ነው፣ በትህትና ነው የምጠይቃችሁ። ስለዚህ በዛም ልክ ደግሞ ቅን ሰዎች አላችሁ፣ በጣም ደግ የሆናችሁ ከቤተሰብ መወለድ ቋንቋ ነው እስከሚባል ድረስ ደጋግ ሰዎች አላችሁ። ስላየዋችሁ ነው። ስለዚህ እናንተ አበረታቶኝ ሁሉ ጊዜ እንደዚህ አይነት ጽድት ያለ ቤት እቃዎችን ይዤላችሁ እመጣለሁ ማለት ነው። በየጊዜ እንደዚህ የተለያዩ የቤት እቃዎችን ስለቅላችሁ ቶሎ ወደ እናንተ ኖቲፊኬሽኑ እንዲደርስላችሁ ሰብስክራይብ ወይም የደውል ምልክቷን በማጥቆር ሁሉ ጊዜ አዳዲስ ቪዲዮዎችን ስለቅ ወደ እናንተ ይደርሳል ማለት ነው። ስለዚህ ዛሬ የነበረኝ ቆይታ ዋው። ይሄ ደግሞ የምትፈልጉት አገልግል በሉት፣ በቃ እንደ አገልግል በሉት። የምትፈልጉትን እንጀራ ሳብስቦ ይዘላችኋል። ይሁ ነገር እንትን አገልግል አድርጋችሁ ለመሄድ። እንደዚህ ደግሞ ጽድት ያለ የሸክላ ድስቶች እኔ ብዙም አልወዳቸውም። ሳህኖች ግን በጣም ነው የሚያምሩ። በተለይ ተመሳሳይ ከሾርባ እስከ ትልቅ የሰራችሁት ምግብ ሳምቡሳ፣ ሾርባ ምናምን ስታዘጋጁ በቃ እቃ በምትፈልጉት ይባላልና
ስለዚህ እንደዚህ አይነት ጽድት ያለ እቃዎችን ውብ የሆኑ እቃዎችን ጥራታቸው ኳሊቲያቸው የተጠበቀ እቃዎችን ማግኘት ከፈለጋችሁ ኢትዮ ኮሚዲያ ቻናል ብላችሁ ሰርች አድርጉ። ከዛም ባሻገር ደግሞ ኢትዮ ኮሚዲያ ቻናልን ሰብስክራይብ በማድረግ ኖቲፊኬሽኗን የደውል ምልክቷን በማጥቆር ኦል ኖቲፊኬሽንን በማጥቆር ከዛ ሁሉ ጊዜ እንደዚህ ጽድት ያለ በጣም የሚያማምሩ ጥራታቸው ኳሊቲያቸው በአዳዲስ በቤት እቃዎችን እንመጣለን ማለት ነው። ኢትዮ ኮሚዲያ ቻናል ሁሉ ጊዜ የሚመጣው በአዳዲስ በቤት እቃዎች ነው። ስለዚህ ከእናንተ የሚጠበቀው ደግሞ ቢያንስ ቻናሉ እስከ 3 ሰከንድ በማየት 3 ደቂቃ በማየት ላይክ እና ሰብስክራይብ በማድረግ እና ሀሳብ አስተያየታችሁን በኮሜንት ማስፈራችሁን እንዳትረሱ። ይህንን እቃ እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆንባችሁ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም እና የተለያዩ ሶሻል ሚዲያ አፕሊኬሽን ሊንኮች አሉ። እነሱን ሊንካቸውን በመጫን እንደዚህ ማስተዋወቃቸውን እቃዎች ስክሪን በማድረግ በተቀመጠ በቴሌግራም ሊንኬ ላይ ፎቶን ላኩልኝ። ከዛ ዋጋውን እንስማማለን። ከተስማማን ትገዛላችሁ። ካልተስማማን ደግሞ ያ ኖርማል ነው። ሻጭውም ገዢውም ያ ኖርማል ነው። የጠየቀው ሁሉ አይገዛም። ስለዚህ ዛሬ የነበረኝ ቆይታ ይሄንን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለ በቤት እቃዎች እስከምንገናኝ ድረስ ኢትዮ ኮሚዲያ ቻናልን በድጋሚ ላሳስባችሁ፣ ምክንያቱም አስፈላጊ ስለሆነ ለኔ ይጠቅመኛል። ቢያንስ እስከ 3 ደቂቃ ቻናልን ማየታችሁ እንዳትረሱ። ደጋግ ኢትዮጵያኖችና ኤርትራውያኖች ደግ ልብ የሰው ደስታ እናንተን የሚያስደስታችሁ ሰዎች ስላላችሁ እንደዚህ በኮንፊደንስ የምናገረው ስለማቃችሁም ነው። በጣም ምርጥ ሰዎች አላችሁ እንደ ሰውኛ የምታስቡ። ስለዚህ እናንተ አበረታቱኝ። ባትገዙ እንኳን ቢያንስ ቪዲዮን ይውልኝ። ቪዲዮ በጣም ቻናሌ በጣም እያለ ነው፣ እየቀነሰ ነው። ስራዬን በሰፊው እንድሰራና እናንተም የምትፈልጉት ነገር ሁሉ ጊዜ በተመሳሳይ ሰዓት እንዲወስድ ደስ ብሎኝ ስራዬን እንድሰራ ቪዲዮን ባንስ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። በቃ አይበረታቱኝ። እናንተ ብር ስጡኝ አላልኳችሁ፣ አበረታቱኝ፣ ደገፍ አድርጉኝ። እኔ እየሰራው ነው፣ እናንተም ደገፍ አድርጉኝ። ስለዚህ ዛሬ ነበረኝ ቆይታ ይመስላል። መልካም ጊዜ ይሁንላችሁ ውድ ተከታታዮች።